ኮንዶም ያ እንትን አለ ሳይዝ አለ አንድ ነው ወይ አንድ ነው ግን ሳይዝ አለ ወይ እዛ ተመሳሳይ ነው ሳይዝ አለ ይበቃኛ አይደል እዛ እንትን ያስደርጉኝ ነበር ያስሞክሩኝ ነበር በመተሉት መልኩ ሽንት ቤት ገብታችሁ ምንም አይነት ማማጥም ሆነ መቸገር አይጣበቅባችሁ። እንደዚህ የሁሉም ሰው አክስ በጣም ክፉ ናቸው። ያንቺ ግን ይለያል፣ ክፋት በለጥሻቸው። አፈራባሽ እንዴት አላችሁ? ሁሉ መልካም ነው። በዛሬ ቪዲዮአችን አሪፍ የተመረጠ ነገሮችን ይዤላችሁ መጥቻለሁ። አብራችሁኝ ትቆያላችሁ፣ ዘና ፈታ እንላለን። እንኳን በደህና መጣችሁ፣ እንኳን በደህና ቆያችሁ ማለት ፈልጋለሁ። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሐሳብ አስተያየት ያላችሁ ኮሜንት ላይ ቁጭ አድርጉልኝ። ሌትስ ጎ ወደ ቪዲዮ። ያ ቪዲዮ ማለት እንዴ እቱ ያኛው ጥሪ እስቲ እኔ ምሳውን አልበላም። ጥሪ አንዴ አይሰማሽም መሰለኝ ልጥራው እኔ አይሰማም ምን እናል አመለጠው ቢ አልሰማ ምን እናርገው ደስ ነው እንግዲህ ይሰማ ምን ማድረግ ይቻላል? ምንም ምግብ ስንይዝ እኮ ማንንም ብንጠራ አይሰማቸውም። እንዳይመጣ ስንፈልግ የምናደርጋቸው ጥረቶች ተበጅቶኛል። አለመጥራት ስትፈልጉ፣ አለመጋበዝ ስትፈልጉ የምታደርጓት ነገር ነችና እንረዳታለን። መመለስ ይቻላል ካለ ሰላም እንዴት ናችሁ? ደህና ናችሁ? ኮንዶም ያ እንትን አለ ሳይዝ አለ አንድ ነው ወይ አንድ ነው ግን ሳይዝ አለ ወይ እዛ ተመሳሳይ ነው ሳይዝ አለ ይበቃኛ አይደል እዛ እንትን ያስደርጉኝ ነበር ያስሞክሩኝ ነበር አሜሪካ እየነበር ላይ ያስሞክሩ ነበር ከዚህ በፊት ያስለካሉ ያ Can I try it on? ምንድነው የሚያስፈልገው? No, I don't like the size ነው እዛው አንብበዋል እሱ ላይ የተጻፈውን ሳይዝ ይሄ ስታንዳርዱን እንዳለማቀፍ አንድ አይነት ስታንዳርድ የቀረበ ነው እንጂ በዚህ ሳይዝ እንዴት ይጠቅማል? በምን አይነት ተለቋል ነው አለቀ። እኔ እንጃ እዛ እያለ የሆነ ሚዲየም ስሞል ነው ነበርና ነው ዩኤስ የነበርኩ እንደዛ ነበር። Do you think አሁን የሚበቃኝ ነው? ልዝም ይሉ ሰር አንድ ሰጥና መመለስ ይቻላል ካለ ስንት ነው ወይ? 50 ብር እኮ ነው። 50 ብር። አይ በቃ ዝም ብዬ በሌላ ነገር አደርገዋለሁ። ቴስት አልፈልግ፣ ሌላ ምንም የለም። ሄሎ፣ አቤት። የሸጥክልኝ ስልክ እኮ መሰላሉ አይሰራም። ዋ እና ቀለም ቀቢ አይደል? ምን ይሰራልሃል? እና ለቀለም ቀቢ ብቻ ነው እንደሚያስፈልግ ትልና ትሸውዳለህ ማለት ነው። የማይሰራ ስልክ ለምትሸጡ ሰዎች ማለት ነው። ሰይጣን ታስንቃለች። የኔ አክስትማ ነገር ከፈለገች ማንንም አሰማ። የመላስሽ መርዘም የውስጥሽ ክፋቱ አፈራባሽ በይ አንቺ የሰው ከንቱ። ማጣላት ፈልጎ ሰይጣን ነገር ቢያንሰው ውዱ አክስቴ እያለሽ እንዴት ይፈልግ ሰው። የሁሉም ሰው አክስ በጣም ክፉ ናቸው። ያንቺ ግን ይለያል፣ ክፋት በለጥሻቸው። አፈራባሽ በይ። ይሄ መልእክት ለሁሉም አክስቶች ከሆነ የእናንተስ አክስቶች እንዴት ናቸው? እንደዚህ ነው ይገጠምላቸው ወይስ? ለአንዳንድ አክስቶች ይሄ ነገር በተለይ ከሀገር ውጭ ላሉ አክስቶች እንዳትቀየሙኝ፣ ከሀገር ውጭ ያላችሁ አክስቶቼ ማለት ነው። ማይኩ ላይ እንዳታወሪና 100 ብር አሸንፊ። ስምሽ ማን ነው? ጣሄር ዶንዳር። አይጀግናው ማይኩ ላይ እንዳታወሪ ነበር ያልኩሽ። ስምሽን ተናገርሽ። ይመናጅሽ ማይኩ ላይ እንዳታወሪና 100 ብር አሸንፊ። ስምሽ ማን ነው? አረ ሉክ ዳንሽ ከየት እየመጣሽ? እዚሁ የነው ትማር ጨርሷል። በቃ 100 ብር ትፈልጊያለሽ? አልፈልግም ማለት አፈልጊም? ኧረ ተይ አላሸንፊ። ፈርስት ዊነር ኦፍ ዲስ ቻሌንጅ ይመናልሽ አባት
ሲጠርብ ያ ምንም አይነት ነገር ኤክስኪውዝ አይኖርህም። ከአንዳንድ የምትባለው ነገር ታደርጋለህ። ዛሬ ደግሞ ታክሲም የለም። በእናትህ ነዳጅ ምናምን እኮ አለ እኮ። ለምን ታክሲዎች የት ሄዱ ደግሞ? በእናትህ ሴት ራሱ የለም። እንዲህ እንዳናወራቸው እንዳይደብረን ሴቶቻችንን ወሰዷቸው እንዳለ መኪና እየገዙ ወሰዷቸው። አዎ እንዳለ እንትን አለን እንጂ እንዳለ ይብላኝ ለእናንተ እንጂ እኔስ በመልኬ አንደኛዋ ቆንጆ ትገዛልኛለች መኪና። አባቴ ችግር አለ እንዴ? ዝም ብለህ ኪስኪሴን እያየኸኝ ነው። ኪስኪሴን ያየኛል ዝም ብሎ ሌባ ነው መሰለኝ። አረባ ያመጣኝ አይደለም። በእናትህ ዝም በል እንዲህ እያላችሁ ነው። እኔ የምልህ በእናትህ ቀን ሙሉ ስለተለፈለፍኩ ደከመኝ። ዋስጠኝ ሲብና በሽታ አለብኝ አባቴ፣ የሚተላለፍ ስናፕ ድራገን የተባለ በሽታ አለብኝ። እና መልኬ ስትል የነበረው መልክ አፈር ሊበላው ነው። ምን ሆነ ነው? አንተ እብድ ነው እንዴ? የለኝም እናቴ ትሙት የለኝም። አንተ ወላሂ ባዶ ነው የለኝም። አስባችሁታል? ግግም ሲልባችሁ ከሌላችሁ በግልጽ ተናገሩ። እኛም ፍተሻውን አናብዛ፣ ጊዜ አናቃጥል። እንግባው እንጀምር። እሺ አስጀምር። ትታይልኝ። እሺ የመኪና አስገባለት ይጫዋል በነገው ወደ ስራ እንግባ። እሺ ጀምር። እሺ አቶ ይዘውታል። በመጀመሪያ አክብረውን እዚህ ድረስ ስለመጡ በጣም እናመሰግናለን። ችግር እኔም በጣም አመሰግናለሁ አድርጋችሁ ስለጋበዛችሁ። የመጀመሪያ ጥያቄያችን የሚሆነው እንዴት እንደዚህ ሀብታም ሊሆኑ ቻሉ ነው። እንደምትጠይቀኝ አውቄ ነበር። ያው እኔ ከሊስትሮ ነው የተነሳሁት። ሊስትሮ ሰርቼ ነው ለዚህ ደረጃ እንትን ያልኩት። በጣም የሚደንቅ ነው። ከሊስትሮ መነሳቱ ጠንካራ ሰው መሆኑን ነው የሚያሳየው። ግን መሀል ላይስ ምንድን ነው ሲሰሩ የነበረው? እኮ ሊስትሮ ሰራው ማለት ነው ያለው። በጣም ይቅርታ ግን ከሊስትሮ በአንዴ ወደ ህንፃ ባለቤትነት አይኬድም። መሀል ላይ ሊስትሮ ሰራው ምን ሌላ ባለሀብት ምን ሰንደረ ይረጋጉ። እንትና ግን ስራውትን መጠየቅ እንዲህ ያስደነግጣል። ብን አንሰጋሽ ሌላ ታክሲ ረዳት አይገባችሁም እንዴ እናንተ? አንዴ ከተነገራችሁ በቃ። ባለሀብቶች እኮ ብዙ ጊዜ መጠየቅ ተቸገርን። ታክሲ ረዳትም ይሰራል። ያው ብዙዎቻችን ከሊስትሮ ነው የተነሳ ነው። አሁን እኔንም ጨምሮ ሊስትሮ ሰርተን ነው ለዚህ ደረጃ የደረስ ነው። እና አብዛኞቻችን ያው ሊስትሮ ሰርተን ነው ሌላ ነገር አልሰራንም። ሰርግ ባትጠሩም በእንደዚህ አይነት መንገድ እንግዲህ መሸወድ ያስፈልጋል ራስን። አንዳንዴ ራስን መሸወድ ጥሩ ነው። በቃ የሚገራርም ሊሞዚን እንዴ! ሊሞዚን በርበሬ አለ፣ ሊሞዚን ሚጥሚጣ አለ፣ ሊሞዚን እርድ አለ። ዛሬ ደግሞ አዲስ ቴክኖሎጂ ይዘንላችሁ መተናል። ልክ በምታዩት መልኩ ሽንት ቤት ገብታችሁ ምንም አይነት ማማጥም ሆነ መቸገር አይጠበቅባችሁ። እንደዚህ አድርጉ። በቀላል ዘዴ ያስወግድላችኋል ማለት ነው። ያለምንም እንከን፣ ያለምንም ማማጥ፣ ያለምንም ችግር ማለት ነው። ይሄ ምርጥ ቴክኖሎጂ ነው። ወደ ሌላ ነገር ይወስደናል እንጂ ብንጠቀመው አሪፍ ነበረ። ወንድም። አቤት። አውቶቢስ ተራ ቤቱ ጋር ነው። ይኸውልህ በዚህ ጋር ቀጥታ ትሄድና ፊት ለፊት ኮብልስቶን አለ። በሱ ጋር ቀጥታ ውጣ። አዎ ፊት ለፊት መናሪያ ይታያል። እሺ። አፍንጫ ላይ የሆነ ነገር አለ ወንድም። አፍንጫዬ ላይ? አዎ እሱ ጋር ትንሽ አሸት አድርገው። በሱ ጋር አዎ፣ በደንብ ሸው። አዎ ተግባባን። ና በይ መቼም አውቶቢስ ተራ መምጣት አይጠበቅባችሁ። ይሄ ሿሿ ያስተምራችኋል። ንክኪ አያስፈልግም። በተቻላችሁ አቅም ጥንቃቄ ማድረግ ያስፈልጋል። በተለይ ሰው በሌለበት ቦታዎች ላይ እንደዚህ አይነት ንክኪዎችን መቆጠብ ያስፈልጋል። ይህንን ክትፎ በ3 ብር መጨረስ የምትችል ከሆነ 300 ብር ልንሸልም ነበር። ትሞክራታለህ? ስለዚህ እጅን ታጥበና ወደ ጨዋታችን። ክትፎአችን 300 አንድ አይጨርሶ በዚህ አጀማመር አይጨርሶ ክትፎ ብቻ ሁለት ይወዳ ሁለት 200 ብር ደርሰናል። 200 ብር 300 ልበላ ነው።
እያቃተው ነው ወይስ ምንድነው? አሸንፈን ትሄዳለህ? ክሎዛም ማሳይ 3 ያበደ ከትቦ ነው ድግስ ይላል። እኔ እኮ አይቤውንም ጎመኑንም አንድ ላይ መስሉኝ ነው። የምሬን ነው። ቆጮውንም አንድ ላይ አይ ማን የሚጨርሰዋለሁ እንዴ ብራዘር። እስኪ ይሄንን ነገር ኢንቫይት ልታደርጉኝ ያሰባችሁ ካላችሁ ኢንቫይት አድርጉኝ፣ አናግሩኝ፣ ኮንታክት አድርጉኝ። ይሄን እኔ የሚጨርሳለሁ። ቀላል ነው። አለቀ እባክህ አንድ ነገር ልነግርህ ነው። ምንድን ሰራተኞች አስቸገሩኝ፣ አደሙብኝ። ለምንድን ነው የሚያስቸግሩ? ደሞዝ ይጨመር ነው። የምን ደሞዝ ነው የሚጨመረው? ደሞዝ ይጨመር? ዝም ብሎ ደሞዝ ይጨመራል? አንተ መምራት አልቻልክም ማለት አይደለም። አሁን አግባብ ነው ጥያቄው? መጨመር አለበት ብለህ ነው የምታምነው? አለበት ደሞዝ ለምን ይጨመራል? ቆይ አይጨመርም። ደሞዝ ለምን? እንደውም እኮ እኛ መቀነስ ነበረብን ካለው ከኢኮኖሚው አንፃር። አዎ፣ ስለዚህ ንገራቸው። ሰው ምን ቀንሳለን? ደሞዝ እንቀንሳለን። በቃ ንገራቸው። ደሞዝ የሚባል ነገር የለም። መንገዱ ማስተካከያ ቆንጆ ነው። በቃ ንገራቸው። እሺ፣ የሚጨመር ደሞዝ የለም። እሺ፣ የሚቀነስ ነው ያለው። በቃ ይህማ የእውነተኛው ዓለም ነጸብራቅ ነው። በስራ ገበታ ላይ የማይጠፋ ነገር፣ እውነተኛ ታሪክ። አጉራሽ ካለ ያ ጎራሹ እውነት ነው። ይሄ ነው። ለዛሬ የተዘጋጀው ይህንን ይመስል ነበረ። ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ደግሞ ላይክ እያደረጋችሁ ለሌላውም ሼር አድርጉልኝ። ቀጣይ በሌላ ቪዲዮ እንገናኛለን። እስከዛ ቸር ያገናኘን።